ናችሁ? ዛሬ በሌላ ቪዲዮ ከች ብያለሁ። ዛሬ ማርኬቱ ደግሞ ግሪን ነው። እንግዲህ ሰሞኑን ሜቢ የግሪን ሬድ ፓተርን ላይ እንችላለን። ጀስት እንቅስቃሴያችሁ ያንን እየተከተለ ማርኬቱን የተከተለ ይሁን መግዛት ካለባችሁ ምናምን ማለት ነው። መጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ፕሮግራም ላይ ስለ ገንዘብ አያያዝ እንደዚሁም ስለ ክሪፕቶከረንሲ ትሬዲንግ ቻርትስ የተለያዩ ነገሮችን የማውቃቸውን ሼር ለማድረግ ሞክራለሁኝ። ለሌሎች ሰዎች ሼር አድርጉ፣ ቪዲዮውን ላይክ አድርጉ። እንደዚሁም የኖቲፊኬሽን በተኗን የደውል በተኗን በመጫን ቪዲዮዎችን አፕሎድ በማድረግ በሰዓት ላይ ይደርሳችኋል። ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ። ወደ ቪዲዮ እንሂድ። ኤኒዌይስ ዛሬ the highest የምናየው I think ኤን የሚባለው መሰለኝ። then next is hex down ካደረጉት ውስጥ h bar 2% ይታየኛል። form በቀደም ዕለት በሰራሁት ቪዲዮ ላይ ነግሬያችኋለሁ። I think ይሄንን ኮይን ማየት አለብኝ በደንብ። alternate ነው የሚያደርገው red green so ይሄ ኮይን እያደረገ ያለው ምንድነው? አንዴ ሬድ ይሆናል then next day green ይሆናል ሬድ ይሆናል green ይሆናል። የሆነ ፓተርን ነገር ያለው ይመስላል። ትራምፕ ኮይን እንዴት ነው ዛሬ? ትራምፕ ኮይን 1339 ኦኬ። ትራምፕ ኮይንን ማየት አለብኝ። ቨርቹዋል 5% ፋርት ኮይንን እያየው ነው ዛሬ። የቢትኮይን ዋጋ እንደምታዩት 14194 ላይ ነው ያለው። ባለፈው ስናገር ኢቴሪየም 31% ሎው ነበረ። ሜቢ ደብል ልናደርግ እንችላለን ከቢትኮይን ጋር እኩል ለመሆን። እሱም $4000 አካባቢ ነው። 31% ነበር ባለፈው ዳውን የነበረው። አሁን እንደምታዩት 11% ነው የቀረው ዜሮ ለማድረግ ማለት ነው። ለዴይ ለዛሬ 5% ጨምሯል። ለዊክ ፓስት ዊክ ኢቴሪየም 46% ጨምሯል። the whole month 60% ጨምሯል። ኢቴሪየም will pump ይህ የሳይክሉን ነው የሚያሳያችሁ። መጀመሪያ ቢትኮይን ፓምፕ ያደርጋል then ኢቴሪየም ይከተላል። ኢቴሪየም ፓምፕ ካደረገ በኋላ ሌሎች አልት ኮይኖች ይከተላሉ። so ያንን ፌዝ ነው የምናየው። አሁን ከቢትኮይን ላይ ፕሮፊት ተወስዶ ወደ ኢቴሪየም ላይ ይገባል። ኢቴሪየም ፓምፕ ያደርጋል then ሌሎቹ ይከተላሉ። ስለዚህ ፌዝ ሌላ ቪዲዮ እሰራለሁኝ እግዚአብሔር ቢፈቅድ። ጀስት ማርኬቱን እስቲ እኔ አይታችሁ ከሆነ ሰሞኑን ቪዲዮዎች ፓፕ እያደረጉ ነው ያሉት። ምን የሚሉ ቪዲዮዎች? ማክዲ ክሮስ ሊያደርግ ነው። እኛ ማክዲ ክሮስ ሊያደርግ ነው ካልን ቆይተናል ራይት። አይታችሁ ከሆነ ባለፈው የሰሯቸው ቪዲዮዎች ላይ ማክዲ ክሮስ ሊያደርግ ነው እያልኩኝ ብዙ ተናግሬያለሁ። ብዙ ሰዎች አሁን ማክዲ ክሮስ ሊያደርግ ነው፣ ማክዲ ክሮስ አደረገ። ዌር ሄድ ጋይስ በዚህ ቻርት ላይ እና ማክዲ ኦልሬዲ ክሮስ አድርጓል። የዊክሊ ላይ የሚያሳያችሁ የቡሊሽ ሴንቲመንት ነው። ነገር ግን ጀስት ማርኬቱ ቡሊሽ ላይ ስለሆነ ወይንም ደግሞ ይጨምራል ብለን ስላለን ሁልጊዜ ጀስት ግሪን ካንድል ኤክስፔክት አታድርጉ። አንድ ጊዜ ይሄዳል ደን ይመለሳል፣ ይመለሳል ደን ይሄዳል። ግን ኦል ደ ዌይ ስታሰምሩ ምንድነው የሚሄደው? የሚጨምር እንትን ነው የምታዩት። ጨመረ ቀነሰ የሚለውን ሳይሆን ጀስት ያለበት ቦታ የት ነው የሚለውን አይተን ያንን ትሬንድ ልንከተል ይገባል። the trend is your friend የሚባለውን ፍሬዝ አትርሱ። the trend is your friend። እየቀነሰ ያለ ትሬንድ ላይ ይጨምራል ያላችሁ አትገዙ። you're fighting the trend። አሁን ግን ትሬንድ ያለንበት ትሬንድ የሚጨምር ትሬንድ ላይ ነው። ስለዚህ the trend is your friend ያንን ፍሬዝ አትርሱ። ስለዚህ የቢትኮይን ዋጋ the next weekly the next few weeks maybe more pop ልናደርግ እንችላለን። ቮሊዩም is okay። ምንም አይነት ቮሊዩም የሚያስፈራ ነገር የለም። ጥሩ ቮሊዩም ነው እየመጣ ያለው። ግን እንደዚህ አይነት ቮሊዩም ብናገኝ፣ ትልልቅ ቮሊዩሞች ብናገኝ፣ ሞር ገዢዎች ማለት ነው it will be great። ግን at this moment ላይ ያለው የገዢዎች ቮሊዩም በቂ ነው እንትኑን ትሬንዱን ኪፕ ለማድረግ። ግን እንዳትረሱ ሁልጊዜ ይሄንን እንትን ለመቀጠል ሞር ገዢዎች መምጣት አለባቸው። ሌላ ነገር ልታዩ የሚገባው ምንድነው? ሁልጊዜ ፕራይስ እየጨመረ ይሄድና እነዚህ ዊኮቹ ረጃጅም ሲሆኑ
that የሚያሳያችሁ ምንድነው ሜቢ ኢትስ ሬዲ ፎር ሪቨርሳል እንደዚህ አይነት ዊኮች ረጃጅም ዊኮች ስናይ ኢትስ ታይም ፎር ዩ ቱ ኮንሲደር ኔክስት ምን አይነት እርምጃ መውሰድ እንዳለባችሁ። ግን እንደዚህ አይነት ቦዲው ረጃጅም የሆነ ይሄ ቦዲ ነው የሚባለው ይሄ ቦዲው ረጃጅም የሆነ ስታዩ then the trend is good ምንም አይነት እንትን የለም። እዚህ ጋር ቦዲው ረጅም ነው that's fine። እዚህ ጋር አንድ ጊዜ ብቻ ነው ያየነው። እዚህ ጋር ሌላ አንድ ቦዲው ረጅም የሆነ እናያለን። then አሁን ደግሞ ያለንበት ዊክ ላይ ዊኩና ቦዲው ምንም የማይመጣጠን ነገር እናያለን። ሶ ይሄንን ሌላ ኮንሲደር ልታዩ የሚገባ ፖይንት ነው። ሌላው ደግሞ ሰፖርት እና ሬዚስተንት ነው እና ከዚህ በፊት የነበረው ይሄ ሬዚስተንት ኤሪያ ነው። ሶ አሁን ወደ ሬዚስተንት ፖይንት ላይ እየደረስን ያለ ነው። ሶ ያንን ሬዚስተንት ፖይንት ደርሰን ነክተን ሁልጊዜ የመመለስ ቴንደንሲ አለ በትሬዲንግ ላይ። ሶ ያንን ከነካም በኋላ እንወርዳለን። ደን ገዢዎች መተው ፑሽ ያደርጉናል፣ ልንወጣ እንችላለን። ግን 2-3 ጊዜ እዚህ ጋር መተን ልክ እንደዚህ ማለት ነው መነካ ነው። ደን ወረድን፣ ሬዚስተንት ሆነ፣ ራይት ተመልሶ ወጣ፣ ሬዚስተንት ሆነ፣ ደን ሪጀክት አደረገ። ምንም አይነት ጥያቄ በሌለው ሁኔታ ወደ $70,000 ወረድን። ሴም ቲንግ አሁንም ሊያደርግ ይችላል። ልንወርድ እንችላለን፣ እዚህ አካባቢ ተመልሰን ልንመጣ እንችላለን። ደን ወይንም እዚህ የሎ ላይን ላይ ልንሆን እንችላለን። ይችን የሎ ላይን ላይ ታከን ደን ተመልሰን ልንወጣ እንችላለን። አሁንም ተመልሶ መጥቶ ይህንን ማለፍ ካልቻለ ደን ምንም ጥያቄ በሌለው ሁኔታ ዳውን ትሬንድ ነው። ምክንያቱም 2 ደብል ሄድ ክሬት ያደርጋል። ይህ የቢትኮይን ነው። ሱዊ the same thing ይሄንን እኛ ማለት ከጀመርን ቆይተናል። ኦልሬዲ ማክዲ ክሮስ አድርጓል። ሱዊ ቮሊዩሙ በጣም አሪፍ ነው። ይሄ አዲስ ዊክ ነው። ሶ ይሄንን ዊክ we'll see የሱዊን ፕሮግረስ። ሱዊ ከ$74 ተነስቶ ነው $4 እየደረሰው ኦልሞስት ከደብል በላይ ነው የሆነው እና which is a good እንትን የሚቀጥሉት ጥቂት ቀናቶች ሱዊ ሞር እናያለን ብዬ አስባለሁ። ሞር ግሪን ካንድሎች ቮሊዩሙም አሪፍ ነው። ሶ ለሱዊ የሚቀጥለው ፕራይስ የምንፈልገው የት ነው? 490 ምናምን አካባቢ እንዲመጣ ነው። 450 450 425 475 ምናምን እንትን እንላለን። ግን 480 እና 490 አካባቢ ላይ ብዙ ሰፖርት ሬዚስተንት ኤሪያ አለ። then 530 ነው 503 530 ላይ እንደገና ሌላ ሬዚስተንት ኤሪያ አለ። ሶ $5 አካባቢ ላይ ከደረስን ራሱ ኢትስ አ ቢግ ዲል። ትራምፕ ኮይን ዊክሊ ማየት አንችልም። ለትራምፕ ኮይን የማየት የምንችለው ዴሊ ነው ቢካዝ አዲስ ኮይን ነው፣ ብዙም ሂስትሪ የለውም። ልክ እንደ ማነው እንደ ሱዊ የትራምፕ ኮይን ትራያንግል ውስጥ እየገባ ነው ያለው። ይህ ትራያንግል ኢዘር ብሬክ አውት ነው የሚያደርገው ኦር ዳውን ነው የሚያደርገው። ሆፕፉሊ ከዲነሩ በፊት የሆነ ነገር ልናይ እንችላለን ብዬ አስባለሁኝ። ነገር ግን የሚመስለኝ ዳውን ትሬንድ ነው። አይ ዶንት ኖ እንዳልኳቸው አዲስ ኮይን ነው። ፕላስ ሉክ እዚህ ጋር ጀስት በአንድ ቀንና በሁለት ቀን ውስጥ ብዙ ነገር ይቀያየራል። ሶ የትራምፕ ኮይን ኢትስ ቬሪ እንትን ለማድረግ ስፔኩሌት ለማድረግ ካልሆነ በስተቀር አይታችሁ ትሬድ ለማድረግ ከባድ ነውና ጀስት ቢ ኬርፉል። እሱ ጋር ግን የትራምፕ ኮይን ዲነሩ ስላለ በዛ ምክንያት ሊጨምር ይችላል። ማን ነው ይሄ ዶጅ ኮይን? የዶጅ ኮይን ዴይሊ ኦፕን ዋይድ ኦፕን ነው። ዶጅ ኮይን you will see ዶጅ ኮይን ኦልሬዲ ሊነካኩ ነው። ሶ ኔክስት ፊው ዴይስ ዶጅ ኮይን ባለፈው ነግሬያችሁ ነበር 21 ሳንቲ ላይ እንድንመለስ እንችላለን፣ 22 ሳንቲ ላይ እንመለስ እንችላለን ብዬ ነበር። ኖ we went up guys, we went up. so next የምናየው ፖይንት የት ነው? ኔክስት የምናየው ፖይንት የዶጅ ኮይን ትልቅ ሬዚስተንት ኤሪያ ያለው ይሄን ወደ መንትሊ እንቀይረው እና ሞር ስፔሲፊክ የሆኑ ፖይንቶችን እንድናይ ማለት ነው። የዶጅ ኮይን ሞር ኔክስት የምናየው ሜቢ ወደ 28 አካባቢ ሳንቲ ላይ ሳንመጣ አንቀርም። እዚህ ጋር ብዙ ሰፖርት ነገሮችን አያለውኝ። ሶ የዶጅ ኮይን ይጨምራል ብዬ ነው ማስበው፣ ግን ቮሊዩም ብዙም አይደለም። ሜቢ the next few days እዚህ ጋር ተመልሰን ኮንሶሊዴት እናደርጋለን፣ then ተመልሰን ፓፕ እናደርጋለን ብዬ አስባለሁኝ። ስናደርግ ኤክስፔክት አድርጉ 28 ሳንቲ አካባቢ ይመጣል ብዬ አስባለሁኝ። ግን ባለፈው እንዳልኳችሁ 21 ላይ 22 ሳንቲ ይመለሳል ብለን ነበር፣ አልተመለሰም። አሁን 28 ሳንቲ አካባቢ ላይ ልንሄድ እንችላለን። ሊመለስ ይችላል፣ ኦፍ ኮርስ ሊመለስ ይችላል። እዛ ጋር ካልተመለሰ then ምን የሚቀጥለው
ወደ 30 ሳንቲ 35 ሳንቲ አካባቢ ላይ ልንሄድ እንችላለን የሚለው ነው። ሌላ ምን ኮይንን እንጨምር? Hey XRP friends, እንዴት ናችሁ? XRP finally XRP is coming up, right? XRP ይሄኛው እየተጠቀለለ ነው ያለው። so ወደ ላይ ልንሄድ እንችላለን። MACD cross እስከሚያደርግ ድረስ don't trust this coin because anytime they can dump on you guys. ግን እያለን ያለው weekly ያድጋል ነው። monthly ስትቀይሩት ይሄንን monthly ኮይኑ እያለን ያለው ምንድነው? wide open አደረገ። ባለፈው ከርቭ እያደረገ ነበር right ሊወርድ so until cross እስኪደራረጉ ድረስ we can't tell ግን we can speculate እዚህ ጋር ባለው ሁኔታ still XRP highest ብንሄድ $3.35 ላይ ነው። PNGU አዲስ ኮይን ነው። ይሄን ኮይን ግዙ ብዬ አልልም ግን መግዛት ከፈልጋችሁ መግዛት ትችላላችሁ። ለPNGU ቀይራትና ማየት ነው። I think PNGU ሪቨርስ ያደርጋል ብለን ነበር last time. you see መጣ ክሮስ አድርጎ መውረድ ሲገባው ነው አላደረገም። ምንድነው ያደረገው? the other way ነው ሄደው he went up, right? he went up እንደውም 10 ሳንቲ ላይ ምናምን ነበረኝ right 0.01 ነው ይሄን አይደለም ትራምፕ ኮይን ነው $10 ላይ ልገዛ ነበር ግን አልሆነልኝም። ይሄ ሴም ቲንግ አፕ አደረገ። so we'll see ይሄ ኮይን ሜቢ ይሄን እየታከከ 15 ሴንት ላይ ደርሶ 15 ሳንቲ አካባቢ ላይ ደርሶ በፊት የነበረበት አካባቢ ተመልሰን ልንወርድ እንችላለን። ሰሞኑን ሞር ቪዲዮ ለመስራት ሞክራለሁ ይሄንን በተመለከተ። ሶላና is killing it ምንም እዚህ አካባቢ ከመጣ ገዛለሁ ብዬ ነበር አልሆነም። ሶላና እየጨመረ ነው የሚሄደው። ይሄንን ይመስላል። the next few days hopefully የክሪፕቶከረንሲ ቡሊሽ መሆኑን እንደቀጠለ ይሄዳል አንለስ አዲስ ኒውሶች ካልመጡ በስተቀር። 5 ኮይኖችን ኮምፔር ለማድረግ ሞክራለሁ በሌላ ቪዲዮ። ይሄ የመጀመሪያ ጊዜያችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች ሰዎች ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከማገኛችሁ ድረስ መልካም ጊዜ፣ ሰላም ሁኑ። ባይ